የዛሬው ጥያቄ ዲን الاسلام ሁለገብ ሃይማኖት ነው ሲባል እንሰማለን ሁለገብነቱ ምንድነው የሚል ነው ሁለገብ ማለት አጠቃላይ የሰው ህይወትን የሚመለከት ለሁሉም ነገር መልስና መመሪያ ያለው ሃይማኖት ነው ማለት ነው አላህ ነውና ያወረደው የረሳው ነገር የለው وما كان ربك نسيا እያንዳንዷ ነገር ተነግራለች ما فرطنا في الكتاب من شيء የሚገርም ነገር ነው ሰዎች የፈለገ ነገር ቢፈላሰፉ በአቅላቸው ለማሻሻል ቢሞክሩ ከጊዜ በኋላ ወይ ራሳቸው ጉድለቱን ያውታል እቺ በዚህ ተስተካከለ ይላሉ ወይ ሌላ ተውልድ መጥቶ የተቻቸዋል እስላም ግን በተጠና ቁጥር ምን ያህል የተአምር ክምችት እንደሆነና እንዴት የሰው ልጆችን መኖር እንዳለባቸው እንዳሳየ በመደነቅ ነው የምንመለሰው ሻሚል ነው ማለት አንዱ ተናጋሪ ሲናገሩ ምን ይላሉ እስላም ማለት ዘመናትን በአጠቃላይ ያዳረሰ ሰዎችን በአጠቃላይ ያዳረሰ ይላሉ امتدت حتى شملت آباد الزمن وشملت آفاق الأمم وانتظمت شؤون الدنيا والآخرة ዘመናትን ያዳረሰ ማለት ከመጀመሪያው ሰው ከአደም ጀምሮ እስከ ዓለማችን ፍጻሜ ድረስ ላለው ወቅት እስላም ነው የተመረጠው ان الدين عند الله الاسلام ዲን ማለት አላህ ዘንድ እስላም ነው ይላል ሁሉም አንቢያዎችም ይሄን ነው ይዘው የመጡት فلما احس عيسى منهم الكفر قال من انصاري الى الله قال الحواريون نحن انصار الله آمنا بالله واشهد بأننا مسلمون بالله አምነናል ሙስሊምነታችንን መስክርነ ያሉት የሁሉም አንቢያዎች ብናነብ እንደዚህ ነው ኢብራሂም አለይሂ ሰላም ልጆቻቸውን ያዕቁብ ሰብስበው ووصى بها إبراهيم وبنيه ويعقوب يا بني إن الله اصطفى لكم الدين فلا تموتن إلا وأنتم مسلمون مسلمون جندات موتوا ይላል የመጨረሻው ነብይም يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون ይላል ከዘመን አንፃር ይሄ ነው ከህዝብ አንፃር ካየን ደግሞ እስላም የሁሉም ሰዎች ሃይማኖት ነው በቋንቋ በከለር በአካባቢ በአህጉር በምን ሰዎችን ሳያከፋፍል አጠቃላይ ሰዎች የአላህ ባሪያዎች ናቸውና ለዚያ ለፈጠራቸው አላህ መንበርከክ አለባቸው ነው الناس من آدم وآدم من تراب ሰዎች ከአደም ተፈጥረዋል አደም ካፈር ተፈጥሯል ስለዚህ ሰዎች ዘራቸው ከታየ ሁሉም ቤተሰብ ነው ቅርበትና ርቀቱ ይለያይ እንጂ ሰንሰለቱ አደም ጋር ሐዋ ጋር የሚገናኝ ነው እምነት ደግሞ ከተፈለገ ከፈጣሪ ጋር በቀጥታ የሚያገናኝ ዲን الاسلام ብቻ ነው ከዚህ አንፃር ዘመናትን አዳርሷል መላ ሰዎችን አዳርሷል قل يا ايها الناس اني رسول الله اليكم جميعا الذي له ملك السماوات والارض እናንተ ሰዎች ሆይ እኔ የአላህ መልእክተኛ ነኝ ለእናንተ በአጠቃላይ በላቸው ይላል لانذركم به ومن بلغ እናንተ ላስጠነቅቅ የደረሳቸውን ሰዎች ሁሉ ومن يكفر به من الاحزاب فالنار موعده የሚክድ ካለ ይሄንን ቀጠሮ እሳት ነው ይላል ከዚህ አንፃር ስለዚህ አዝማንን አዳርሷል ህዝቦችን አዳርሷል شؤون الدنيا والاخره አዳርሷል ማለትሳ ሱብሃንአላህ የእስላም መመሪያ የሚጀምረው አንድ ግለሰብ ወላጆቹ ሳይገናኙ ሳይጋቡ በፊት እንዴት ትዳር መምራት እንዳለባቸው መመሪያ ያስቀምጣል ልጅ በእናት ሆድ ውስጥ ያለ ጽንሱ እንዴት መንከባከብ እንደሚገባው ይናገራል ከተወለደ በኋላ ጡት ከማጥባት አንስቶ ሞቶ መቃብር ውስጥ ተኝቶ ቢስሚላህ ወዐላ ሚለቲ ረሱልላህ ብሎ አፈር አልበሰው እስከሚመለሱ ድረስ የሸሪዓው ፕሮግራም አይነጠለውም ስለዚህ አጠቃላይ ህይወት የዒባዳ መስክ ሆና እስላም የሚተገበርባት ናት ጠቅለል አድርጎ ሲናገር ቁርአን ድንቅ ተአምረኛው መጽሐፍ قل إن صلاتي ونسكي ومحياي ومماتي لله رب العالمين سجدتي እርዴ ህይወቴ ሞቴ ያአላህ ነው በሊላ ስለዚህ እስላም ሁሉንም የሰው ህይወት ዘርፎች ያካተተ ነገር ነው እንዴት መተዳደር እንዳለባቸው እንዴት ሀገር መምራት እንዳለባቸው እንዴት በትዳር መምራት እንዳለባቸው እንዴት መነገድ እንዳለባቸው እንዴት ማረስ እንዳለባቸው እንዴት መኖር እንዳለባቸው በአጠቃላይ
ወመህያ የሚለው በቁርአን ውስጥ ተነግሯል ስለ ወዳኛው ዓለምም ከወዲሁ ታስቦበት ዝግጅት እንዲደረግ ያስተምራል እስላም ሁለገብ ነው ማለት ጠቅላላ ባለ ሁኔታ ይሄን ይመስላል ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ